ሰላም ሰላም፣ እንዴት ናችሁ? ያላችሁበት ሰላማችሁ በዝት ይባል። ዛሬ ይዤላችሁ የመጣሁትኝ ያው ያያችሁትን የአይን ሉክ ነውኝ። ስለዚህ የምንጀምረው ያው እንደ ምንጊዜውም ከቅንድባችን ነው። ቅንድቤን ወደ ላይ ያበጠርኩትኝ፣ ከዛ መስመሩን ያስያዝኩትኝ፣ ከዛ ኩሌን አምጥቼ ሞላውትኝ። መልሼ ደግሞ አሁን እያበጠርኩትኝ ነው። ኩሉ ሁሉም ቦታ ላይ እንዲሰራጭ ማለት ነው። በመቀጠል ደግሞ ይሄው ኮንሲለር አምጥቼ አጸዳውትኝ ማለት ነው። እዛ ኮንሲለሩን ወደታች አወርደዋለሁኝ። በእንደዚህ አይነት መልኩ ነው የምናጸዳው ቅንድባችንን ከተኳልን በኋላ ማለት ነው። ኮንሲለር በጣም ያቀልልናል። በመቀጠልም ደግሞ ኮንሲለር አምጥቼ ከአይኔ በላይ ሁሉም የቆዳዬ ፓርት ላይ አድርገዋለሁኝ አንድ አይነት እንዲሆን ማለት ነው የቆዳዬ ከለር። ከዛም በኋላ ያው እንደምታዩት በእጄ ማሰራጨዋለሁኝ። ከዛም በኋላ ቢዩቲ ብላንደሬን ትንሽ ፓውደር አድርግቼበት እንደዚህ አደርቀዋለሁ ማለት ነው። ከዛ መድረቅ አለመድረቁን በጣቴ ቼክ አደርጋለሁ፣ ክሪስ ምናምን እንዳይኖር ማለት ነው። ከዛም በኋላ የአይኔን ሜካፕ ጀምራለሁኝ። ኦሬንጅ ከለር ነው እዚህ ጋር እያደረኩኝ ያለሁት። ከመጀመሪያ ከለር ኦሬንጅ ነው ማለት ነው። በደንብ አርግተን ነው ብላንድ ማድረግ ያለብን። እኔ እየጨመርኩኝ እንትን አርግቻለሁኝ፣ ኦሬንጅ ከለሩን ቢልድ አርግቻለሁ። ከዛ ቡኒ ከለር አርግቼ ነበረ ከዚህ ስር ጋይሶችዬ። ዛሬ እንትን ያልኩትኝ አሁን ኤዲቲንግ ላይ ነው ያየሁትኝ። ዝቅ ብዬ አንገቴን እንደዚህ ድፍት አርግቼ ነበረ እንትን ያልኩትኝ እየቀረጽኩ የነበረው በብዛትና ቀና ብል አሪፍ ነበረ እንዲወጣ በደንብ። ሶሪ እላችኋለሁ ማለት ነው። ለማንኛውም ቡኒ ከለሬን ከዛኛው ስር ከክሪስ በላይ ነበር ያደረኩትኝ። እሱን ብላንድ አርግቼ ከጨረስኩኝ በኋላ ይሄው ጥንጥዬ የጥቁር አይሻዶ አምጥቼ፣ እንዳታበዙ እናንተም። ጥቁር አይሻዶ በጣም ነው የሚያስቸግረው፣ አንድ ጊዜ ከተለጠፈ ብላንድ ምናምን ያስቸግራል። እና በትንሹ አምጥቼ መስመሩ ነው የመጀመሪያውን ክሪሱን ለመስራት እየሞከርኩኝ ነው ማለት ነው። እንደምታዩትኝ መስመሩን ለማውጣት እየሞከርኩኝ ነው። ያው ጊዜ ወስደን በደንብ አርግተን ብላንድ ማድረግ ስላለብን ነው ብላንድ እንደዚህ ያደረኩኝ ያለሁትን ጥቁሩን ከለር ማለት ነው። እንዳያችሁትኝ በመጀመሪያ ጥቁሩን ካደረኩኝ በኋላ ብረሹን ንጹህ እያደረኩኝ ነው መላልሼ እንደዚህ እያሰራጨሁት የነበረው ማለት ነው። ከዛም በኋላ በመቀጠል እቺኛዋን ክሪሷን ለመስራት እንደዚህ እንትን አደርጋለሁ ኮንሲለር። ከዛም በኋላ አይኔን ወደ ላይ ግልጥ ሳደርግ ጊዜ የቱ ጋር ማብቃት እንዳለብኝ ያሳየኛል ማለት ነው። ከዛም በኋላ እሱን ተከትዬ ቀስ እያልኩኝ ክሪሱን አደርጋለሁ ማለት ነው። በኮንሲለር አጸደዋለሁኝ። አሁን የምቆርጣትን ፓርት በኮንሲለር ታያላችሁ ማለት ነው። እንደዚህ እንቆርጣታለን። Let's be free. It's wrong, I can't make right. I love the bird below you, said myself that this is the last time. I can't make right. ያው ጋይሶች ስቴፕ ባይ ስቴፕ ቀስ እያደረኩኝ ነው ያሳየዋችሁ ሳልቆራርጠው ማለት ነው።
ያው ይሄንን የአይን ሉክ የአይን ሜካፕ መስራት የሚፈልግ ካለ በሚለው ማለት ነው። ከዛም በኋላ እንደዚህ በኮንሲለር የምፈልገውን ፓርት ከቆረጥኩኝ በኋላ በጣቴ ደግሞ ድልድል አድርጋለሁ። የግድ ነው እንደዚህ ድልድል ማድረጋችን። ከዛም በኋላ ያው ሰማያዊውን ከለር ደግሞ አምጥቼ የቆረጥኩበት ቦታ ላይ ቀስ ብዬ ዳርዳር ላይ አብሶ ቀባዋለሁኝ ማለት ነው። አዳርሰዋለሁኝ ባዶ ቦታ ላይ። You say those things, then shut me out. Got no clue what you have found. I'm a rose. እዚህ ጋር ጥቁር አይሻዶ አምጥቼ ነው ድጋሚ መስመሩን ጎላ አርግቼ እያወጣው ያለውት ማለት ነው። የመጀመሪያ ጥቁር አይሻዶ ቤዙ ነበር አይደለ? እሱም በደንብ አሁን እዚህ ጋር አደምቀዋለሁ ማለት ነው። መስመር ስለሆነ ልክ እንደ አይላይነር ማለት ነው። አይቸግርም፣ አያስቸግረንም ማለት ነው። ቀስ አርግቼ በጥቁሩ አይሻዶ ደግሞ እንደዚህ ብቻ ከለሩን አጉልቼ አወጣለሁ ማለት ነው። ያምራል። ከዛም በኋላ ይሄ ጥቁሩን ያደረኩትን ደግሞ ድጋሚ ብላንድ ለማድረግ እሞክራለሁ ማለት ነው። በመቀጠልም ደግሞ ይሄኛውን ሲልቨር ከለር ነው ከኤችኤንኤም ነው። ሲልቨር ከለሩን ደግሞ አምጥቼ የተውኳትኝ እቺ ትንሽዬዋ የቀረችው ፓርት አለች አይደል? እሱ ጋር ደግሞ ሲልቨር ከለሩን ይሄው እያደረኩኝ ነው ያለሁት። ሰማያዊውንና ሲልቨሩን በመሐከል ሁለቱንም ደግሞ በደንብ አርግቼ አዋህዳቸዋለሁ። አሁን ሁለቱ ላይም ሆኜ ነው እያዋህድኩ ያለሁት እርስ በርሳቸው ማለት ነው። የተቆራረጠ ሆኖ እንዳይታይ ብላንድ መደረግ አለበት። ከዛም በኋላ ለጥቁር ከለር የተጠቀምኩትን ጥንጥዩን ብረሽ ደግሞ አምጥቼ አሁን ደግሞ ካትክሪሱ እንደዚህ ጎላ ብሎ እንዲወጣ ማለት ነው እያደረኩትኝ ያለሁትኝ ማለት ነው። ከዛም እንደተለመደው ያው ፋውንዴሽንን አምጥቼ ያደረኩኝ ከዛም በደንብ ብላንድ አድርገዋለሁኝ የብረሽ በመጠቀም ማለት ነው። በመጀመሪያ ፋውንዴሽንን ካደረስኩት በኋላ በብረሽ በነገራችን ላይ በጣም ፀሐይ አስቸግሮኝ ነበረ። በነገራችን ላይ በጣም ነበር ያስቸገረኝ፣ ፀሐዩ ኃይለኛ ነበረ። ከዛም በኋላ ያው ቢቲ ብላንደሬን አምጥቼ ደግሞ ስፈንጄን በደንብ አርግቼ ደግሞ በስፈንጅ ብላንድ አደርጋለሁኝ። ያው ብዙም ካለ ታነሳልኛለሽ ማለት ነው ቢቲ ብላንደሬ። ስለ ፋውንዴሽን ምናምን የሰራሁት ቪዲዮ አለ ከፈለጋችሁ እዩትኝ። ከዛም በኋላ ያው ኮንሲለሬን አምጥቼ እዚህ ጋር እንደ ሃይላይትም ነው የምጠቀመው ኮንሲለሬም ማለት ነው። ሃይላይት ማድረግ የምፈልግበት ቦታ ላይ እያደረኩኝ ነው ያለሁት። ግንባሬ ጋር አፍንጫዬ ሃይላይት ብቻ መስጠት የምፈልግበት ቦታ ላይ የሜቢሊን ፊት ሚ ኮንሲለር ነው አደረኩትኝ ማለት ነው። ከዛም በኋላ ያው ቢቲ ብላንደሬን ስፈንጅን አምጥቼ ደግሞ በደንብ አርግቼ ብላንድ አደርገዋለሁኝ ማለት ነው። ሁሉንም ብላንድ አርግቼ ከጨረስኩኝ በኋላ ደግሞ ያው ፓውደር አምጥቼ ሉስ ፓውደር አምጥቼ ኮንሲለር ያደረኩበት ቦታ ላይ እያደረኩትኝ ያለሁት ማለት ነው። ሉስ ፓውደር ትራንስሉሰንት ነው ፓውደር የተጠቀምኩትኝ። ከዛም በመቀጠል ደግሞ ብረሽ አምጥቼ የስኪን የቆዳዬን ከለር የሆነውን ፓውደር ደግሞ የተቀረው የፊቴ ፓርት ላይ አደርጋለሁ ማለት ነው። ከዛም በኋላ ያው ከአይኔ ስር ያደረኩትን ትራንስሉሰንት ፓውደር ያው በብረሽ እያራገፍኩትኝ ያለውትኝ። ከዛም ከጨረስኩኝ በኋላ አይኔ ስር ያደረኩትኝ ቡኒ ከለር ብቻ ነው። በነገራችን ላይ ያ ቡኒ ከለርና የሰማያዊ ከለር እርሳስ ኩልም አደርጋለሁኝ።
ሁለቱን ብቻ ነው የተጠቀምኩት ማለት ነው፣ ቡኒና ሰማያዊ። እንዳልኳችሁ አንገቴን ድፍት አድርግቼ ነበር አሰራ የነበረው። በደንብ እንትን ቪዲዮ ተስተካከለ አልመሰለኝም። ለማንኛውም አስተያየታችሁ እናንተ ከስር ጻፉልኝ። ከዛም ሰማያዊ ከለር ከውስጥ ከአይኔ ውስጥ ካደረኩኝ በኋላ እንትን እያደረኩትኝ ነው፣ ብላንድ እያደረኩትኝ ነው። ከዛም በኋላ ይሄው ማስካራ አደረኩኝ ማለት ነው። ቀረጻው እንደዚህ ቢሆን ከመጀመሪያው አሪፍ ነበር። አያችሁ አይደል? አንገቴን ድፍት አድርጌ ነበር እምላችሁ። ይሄንን ነው አሁን ቀና ብዬ መስራት ጀመርኩኝ። ከዛም በኋላ ትንሽዬ ብላሽ ለማድረግ ሞከርኩኝ ጋይሶች። እንዳልኳችሁ ፀሐይ በጣም እያስቸገረኝ ነበረ፣ በደንብ አልወጣም ጎልቶ፣ ግን ብላሽ አደረኩኝ። ከዛም በኋላ ጨረስኩኝ ማለት ነው ጋይሶችዬ። ስለምታበረታቱኝ ስለምታዩኝ በጣም ነው የማመሰግነው። እኔ ሜካፕ በጣም ነው የምወደው። የትኛውም የሜካፕ ጥያቄዎች ወይም ደግሞ እንድሰራላችሁ የምትፈልጉት የአይን ልኮች ምናምን ካሉ ከስር በኮመንት አሳውቁኝ። ስለተከታተላችሁኝ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።